ሰላም ሰላም እንዴት ናችሁ? ዛሬ ደግሞ የምናየው እንዴት አድርገን አዲሱን ፓስፖርት እንዴት አድርገን መሙላት እንደምንችል የምናየው። ይህም ደግሞ አዲስ የወጡት ህጎች አሉ። ምን እንደሚያስፈልግን በዛውም የምነግራችሁ ይሆናል። እንዴት አድርገን በስልካችን ወይንም በፒሲያችን እንዴት አድርገን መሙላት እንደምንችል አፕላይ ማድረግ እንደምንችል አንድ ላይ እናያለን ማለት ነው። አሁን ቀጥታ ወደ ከመግባታችን በፊት የሚያስፈልጉን ነገሮች አንደኛ በቴሌ ብር ወይንም ደግሞ በሲቪኤ ብር 5000 ብር እንዳለን ማረጋገጥ አለብን። ምክንያቱም 5000 ብር ነው ክፍያው ማለት ነው አዲስ ፓስፖርት ለማውጣት። እሱን እንዳለን ካረጋገጥን በኋላ ቀጥታ ለመሙላት የሚያስፈልገን ነገሮች አንደኛ የልደት ካርድ ነው። ሁለተኛ ናሽናል አይዲ ያስፈልገናል። ሁለቱ ብቻ በቂ ነው ለጊዜው። እሱን ከጨረስን በኋላ ቀጥታ ወደ በስልካችን ወይንም ደግሞ በላፕቶፓችን ጉግል ውስጥ በመግባት ፓስፖርት ብለን ሰርቪስ ያመጣልናል። እሱን እንነካዋለን። ቀጥታ ወደ ዌብሳይቱ ይወስደናል ማለት ነው። ይህንን የመሰለ ዌብሳይት ድረገጽ እናገኛለን። እንግዲህ ቀጥታ ለማግኘት ሰርች አፕላይ ለማድረግ የሚያስፈልጉን ነገሮች አንደኛው ቼክ አፕላይ የሚለውን እንነካዋለን። ከዛን እዚህ ታች ምን እናገኛለን? ጌት ስታርትድ የሚላለ ጌት ስታርትድ የሚለውን እንነካዋለን ማለት ነው። እዚህ ጋር የመጀመሪያችን ስለሆነ ምን እናደርጋለን? ዩዘር ኔም እና ፓስወርድ እንሰጠዋለን። ዩዘር ኔም እና ፓስወርድ የምንሰጠው ግን መጀመሪያ የከፈትን ከሆነ ነው። ስለዚህ አሁን የመጀመሪያችን ስለሆነ ምን እናደርጋለን? እንደገና አካውንቱን ክሬት እናደርጋለን ማለት ነው። ታች ምን አለች? ሳይን አፕ የምትላለች። ሳይን አፕ የምትለውን አንድ እንጫናታለን። ከዛ ቀጥታ ወዴት ይወስደናል? ወደ አዲስ የምንከፍትበት ፖርታል ይወስደናል ማለት ነው። እዚህ ጋር ቬሪፋይድ የሚል ቬሪፋይድ ካደረገ በኋላ ምን እናደርጋለን? ዩዘር ኔም እንሰጠዋለን። ለምሳሌ አበበ 1 2 3 አበበ 1 2 3 2 1 2 1 ብለናል። ምክንያቱም እነዚህ ከታች የምናያቸውን ዩዘር ኔም መስት ቢ ኖት ቢ ዩዝድ ቢፎር ከዚህ በፊት ያልተጠቀሙ እና ካራክተራቸውም እንደዚህ አዲስ መሆን አለበት ማለት ነው። እነዚህ አረንጓዴ ሶስቱም እስከሚሞሉ ድረስ ቁጥር እየጨመራችሁ ስማችሁን በካፒታል ሌተር በስሞል ሌተር እያደረጋችሁ ዩዘር ኔም ክሬት ማድረግ ትችላላችሁ ማለት። ቀጥታ ኮንቲኒው እንለዋለን። አፍተር ዛት ምን ያስፈልገናል? እዚህ ጋር ስልክ ቁጥር ያስፈልገናል። ስልክ ቁጥር። ስለዚህ ስልክ ቁጥር ስለሚያስፈልገን ቀጥታ የምንሞላበትን ስልክ ቁጥር እንጽፋለን ማለት ነው። ከዛ ቀጥታ እንደዚህ አይነት ፖርታል ያመጣላችኋል። እንደዚህ አይነት ዳሽቦርድ ያመጣላችኋል። በስማችሁ ክሬት ያደረጋችሁት እዚህ ጋር ይመጣላችኋል። ከዛ ሆም የሚል አለ። ሆም ውስጥ ነው የሚገኘው። ከዛ ፓስፖርት የሚል አለ። እዚህ ኦሪጂናል አይዲ፣ ፓስፖርት እና ደግሞ ሌሎች የሚመጡ አዲስ ፊቸሮች አሉ። ከነሱ አፕላይ ፓስፖርት የሚለው እንነካዋለን ማለት ነው። ለማደስ ከሆነ እዚህ ጋር ደግሞ ሁለተኛ ላይ ትጫናላችሁ። አሁን ግን አዲስ የምትከፍት ከሆነ this your first time applying for an Ethiopian passport የሚለውን ኮንቲኒው ትሉታላችሁ ማለት ነው። መጀመሪያ ላይ ያለው ከዛ እንደዚህ አይነት ፔጅ ያመጣላችኋል። እዚህ ያለውን እንዳለ አግሪመንት አክሴፕት ላላችሁ ማንበብ ከፈለጋችሁም አለ ማለት ነው። ሴሌክት ላንጉዌጅ በአማርኛ ማድረጋችሁ ማምጣት ትችላላችሁ። አሁን በእንግሊዘኛ እዚህ ያሉትን እንዳለ መስማማታችሁን አግሪመንት አግሪ ማድረግ አለባችሁ ማለት ነው። ከዛ ኔክስት ትሉታላችሁ። ከዛ በኋላ እዚህ ጋር ፎር አደልት እና ፎር ቻይልድ አለ። አሁን እናንተ የምትሞሉት ከ18 ዓመት በላይ ከሆናችሁ አደልት የሚለውን ነው የምትመርጡት። ይሄኛው ደግሞ ለልጆች መሙላት ስትፈልጉ ነው። አደልት የሚለውን ትጫናላችሁ ለጊዜው።
አይደንቲፊኬሽን ታይፕ ይላል። እዚህ ጋር የምትሞሉት ፋይዳ ቁጥር ነው ትመርጣላችሁ። ያላችሁን ሬዚደንት አይደንቲፊኬሽን ነምበር ይላል፣ ገቨርንመንት አይደንቲፊኬሽን ነምበር፣ ፋይዳ ነምበር ይላል። ከነዚህ ውስጥ ፋይዳ ነምበር ትመርጡ ቀላል ይሆናል ማለት ነው። ከዛ አይደንቲፊኬሽን ነምበር የሚለው ጋር የፋይዳ ፋን ነምበር ትሞላላችሁ ማለት ነው። ፋን የምትለው መጀመሪያ ላይ ያላችሁን ትሞላላችሁ። እሱን ከጨረሳችሁ በኋላ ስም ትሞላላችሁ። እዚህ ጋር የመጀመሪያ ስም በካፒታል ሌተር አድርጋችሁ ጽፋላችሁ። አበበ ቶላ እዚህ መጀመሪያ ላይ ያለውን በእንግሊዝኛ ትሞላላችሁ፣ ቀጥሎ ያለውን ደግሞ በአማርኛ ትሞላላችሁ። ስለዚህ በእንግሊዝኛ ስለሞላን አሁን ደግሞ በአማርኛ እንሞላለን ማለት ነው። በአማርኛ እዚህ ጋር ከሞላችሁ በኋላ ስማችሁንና የአባታችሁን ስም የአባታችሁንና የአያታችሁን ስም እዚህ ጋር ጾታ ትመርጣላችሁ። ፌሜል ከሆናችሁ ፌሜል፣ ወንድ ከሆናችሁ ሜል ትላላችሁ ማለት ነው። ከዛ በኋላ የተወለዳችሁበትን እዚህ ላይ ጥንቃቄ ማድረግ ያለባችሁ ነገር በርዝ ሰርተፊኬት ላይ ወይም የልደት ካርዳችሁ ላይ ያለውን ብትሞሉ ተመራጭ ነው። እዚህ ጋር በጎርጎሪያን አለ። በኢትዮጵያን ከፈለጋችሁ በኢትዮጵያ ታደርጉትና ተወልዳችሁበትን ትጽፋላችሁ ማለት ነው። ወደ ጎን ስትሉት ያመጣላችኋል። 1990 1993 አድርጉት። በቀኑት 15 ስታደርጉት አውቶማቲካሊ ወደ እንግሊዝኛና ወደ ጎርጎሪያና ይለውጥላችኋል። ከዛ ኮንፈርም ትሉታላችሁ። ራሱ ወደ አማርኛ ወደ በኢትዮጵያ እና በጎርጎሪያን ካላንደር ማስቀየርላችኋል ማለት ነው። ከዛ አውቶማቲካሊ ፔጃችሁን እዚያ ከታች ይጽፍላችኋል ማለት ነው፣ ስንት ላይ እንዳላችሁ። ሬጅን በርስ ሬጅን ኦፍ በርስ የሚለው ላይ የተወለዳችሁበትን የምትመርጡት የምትኖሩበትን ሳይሆን አሁን ያላችሁበትን ሳይሆን የተወለዳችሁበትን ስፔሲፊካሊ ትሞላላችሁ ማለት ነው። አዲስ አበባ ከሆነ አዲስ አበባ፣ አፋር ከሆነ አፋር፣ አማራ ከሆነ አማራ ክልል። እኔ ለጊዜው ኦሮሚያ ክልል አለው። ዌልዝ ኦፍ ፕሬስ የት ነው ይላችኋል። የት አካባቢ እንደተወለዳችሁ ትጽፋላችሁ። እኔ እዚያ እንደዚህ አድርጌ ጽፎለታለሁ የተወለድኩበትን ቦታ። እዚህ ጋር በርዝ ሰርቲፊኬሽን ነምበር የሚል አለ። እዚህ ጋር የመሙላት ግዴታ የለባችሁም። ኢት ኢዝ ኦፕሽናል። እዚህ ጋር አትሙት። ቀጣይ ኦኩፔሽን ላይ ስራ ነው የሚላችሁ። የስራችሁን አይነት እዚች ጋር ትመርጣላችሁ ማለት ነው። ዩኒቨርሲቲ ፕሬዚዳንት፣ አዲስ አበባ ዩኒቨርሲቲ ፕሬዚዳንት፣ አካውንታንት፣ አድሚኒስትሬተር፣ አምባሳደር፣ አርኪቢሾፕ ማለት እዚህ ጋር መነኩሴ፣ ቄስ ከሆናችሁ፣ የህግ ባለሙያ ከሆናችሁ፣ አፍሪካ ዩኒየን ኤምፕሎይ ከሆናችሁ። ስለዚህ እኔ እዚህ ጋር አካውንታንት ትለዋለሁ። እዚህ ጋር የስራችሁን አይነት ነው። ከሌላችሁም እዚህ ውስጥ ከሌለ እናንተ የምትፈልጉት አዘርስ የሚላለ አዘርስ ትመርጣላችሁ ማለት ነው። ስለዚህ አዘርስ የሚለውን ትመርጣላችሁ ማለት ነው፣ እናንተ የሌላችሁ ከሆነ እዚህ ውስጥ። ለጊዜው እኔ እዚህ ጋር አካውንታንት ብዬ ጽፍለታለሁ። ማርሻል ምንድነው? እዚህ ጋር ያገባችሁ ከሆነ ሜሪድ ትላላችሁ፣ ያላገባችሁ ከሆነ ሲንግል ትላላችሁ። እንዲሁም ፍቺ የፈጸማችሁ ከሆነ ደግሞ ዳይቮርስ የሚለውን ትጫናላችሁ ማለት ነው። ስለዚህ ሲንግል የሚለውን አሁን ትጫናላችሁ እዚህ ጋር። እኔ ሲንግል ከሆንኩ ስለሆንኩኝ፣ ግን ሜሪድ ከሆናችሁ የጋብቻ ሰርቲፊኬት ስለሚያስፈልጋችሁ ሜሪድ የሚለውን ትጫናላችሁ ማለት ነው። ትዳር ካላችሁ፣ ከሌላችሁ ግን እንደዚህ ሲንግል ብላችሁ ማለት ትችላላችሁ። ሌላኛው ሄት ነው፣ ቁመት ነው። የእናንተን ቁመት በግምት መጻፍ ትችላላችሁ። እዚህ ኦፕሽን አለው፣ ማለፍም ትችላላችሁ፣ ችግር የለውም። ሌላኛው ኤ ከለር ነው። ኤ ከለር አብዛኞቻችን ብላክ ብራውን ልንሆን እንችላለን፣ አይታወቅም። ይህን መርጠን የምንፈልገው ማድረግ እንችላለን። ብራውን ከሆነ ብራውን፣ ብላክ ከሆነ ብላክ እንለዋለን ማለት ነው።
ሄር ከለር አብዛኞቻችን ብላክ ነው። ከዛ ኔክስት እንላለን ይወስዳችኋል ማለት ነው። አፕሊኬሽን ዲቴይልድ የሚለውን ከሞልተን ከጨረስን በኋላ ወደ አድሬስ ነው የሚወስደን። ይህን የምትሞሉት አሁን ያላችሁበትን አሁን የምትኖሩበትን ቦታ ነው። ስለዚህ እኔ አሁን የምኖርበት አዲስ አበባ ስለሆነ አዲስ አበባ ትሉታላችሁ። ከስተመር ማለት የምሞላለት ሰው አዲስ አበባ ስለሚኖር አዲስ አበባ እለዋለሁ። ዞን ለሚኩራ እለዋለሁ። ወረዳ 8 እለዋለሁ። ከዛ ቀበሌ ይላል። እዚህ ጋር ዝርዝር ያለበትን ቀበሌ ትጽፋላችሁ። ከዛ እዚህ ጋር አሁን ያለበትን ቦታ ትጽፋላችሁ ማለት ነው በእንግሊዘኛ። አዲስ አበባ ብላችሁ ትጽፋላችሁ። አዲስ አበባ ብላችሁ በጻፋችሁ በኋላ ሆም አድሬስ አሁን የምትኖሩበትን ቦታ ትጽፋላችሁ። አዲስ እንትን ይሄን ከጨረሳችሁ በኋላ ኔክስት ትሉታላችሁ። ከዛ በኋላ 5ኛ ላይ ያለው ኮንታክት ነው። ኮንታክት ማለት አሁን የምትጠቀሙበትን ሜሴጅ እንዲገባላችሁ የምትፈልጉበት ስልክ ትሞላላችሁ ማለት ነው። እናንተን የሌላ ሳይሆን እናንተን ትሞላላችሁ። ወይም ቅድም ሬጂስተር ያደረጋችሁበት ስልክ አውቶማቲካሊ እዚህ ጋር ትሞላላችሁ ማለት ነው። አድ ኦልተርኔቲቭ ፎን የሚል አለ እዚህ ጋር ተጨማሪ ስልክ ወይንም ይሄኛው የማይሰራ ከሆነ እዚህኛው ላይ ኦልተርኔቲቭ ስልክ ማቡላት ትችላላችሁ። ከሌለ ደግሞ ሪሙቭ ማለት ትችላላችሁ። ከዛ በኋላ ኢሜል አድሬስ አውቶማቲካሊ እሱ ይጽፋል። እናንተም እዚህ ላይ የማይጽፍ ከሆነ ኢሜል አድራሻችሁን ትጽፋላችሁ። ከዛ ኔክስት ትሉታላችሁ። ኮንታክት ከጨረስን በኋላ ወደ አፖይንትመንት ነው የምንሄደው ማለት ነው፣ ወደ ቀጠሮ። እንግዲህ አፖይንትመንት ዲቴይል ወይም ደግሞ ቀጠሮ እዚህ ላይ ነው የምንሞላው ማለት ነው። ይሄ አፖይንትመንት ዲቴይልስ ወይም ደግሞ ቀጠሮ የምናስይበት ቀን እና ሰዓቱን የምንወስንበት ቦታ ነው ማለት ነው። እዚህ ጋር አፖይንትመንት ዲቴይል ላይ መጀመሪያ ካንትሪ ይላል። ካንትሪ ኢትዮጵያ ነው፣ አውቶማቲካሊ ይሞላል። ኢንሮልመንት ኦፊስ ይላል። እዚህ ጋር የምትጠሩበት የምትቀበሉበትን ቦታ ነው ማለት ነው። ስለዚህ እዚህ ጋር የምትወስኑት ስለዚህ እናንተ መብላት ያለባችሁ የአቃቂ ቃሊቲ ወይም ደግሞ ታሽሎና ለሚኩራ ይላል። ለጊዜው ለሚኩራ እየሞላው ነው። ከዛ ኢንሮልመንት ኦፊስ ላይ እዚህ ጋር ኢንፎርሜሽን ነግራችኋል። የት አካባቢ እንደሚገኝ ወረዳ 49 አካባቢ ሰርቪስ እንደሚገኝ ሄዳችሁ ነው የምትሞሉት። አፍተር ይህን ከጨረሳችሁ በኋላ ወደ ታች ተወርዱና ቀጠሮ የምታይዙበትን ቀን ያሳያል ማለት ነው። እዚህ ጋር ቱዴይ ሰርቪስ ይላል። የሁለት ቀን ሰርቪስ በሁለት ቀን ውስጥ ደርሳችሁ እዚህ 25,000 ብር ያስከፍላል። ከዚህ ላይ የሚሰጥ አይደለም። 5 ዴይ ሰርቪስ ይላል። በዚህ በ5 ቀን ውስጥ ደርሳችሁ ከፈለጋችሁ 20,000 ብር ይጠይቃል። ይህም ለጊዜው ክፍት አይደለም። ነገር ግን ኖርማል ሰርቪስ 45 ቀናት ይፈጃል ወይም ደግሞ ወደ 2 ወር ገደማ አካባቢ ሊደርስ ይችላል ማለት ነው። ይህም 5,000 ብር ክፍያ አለው። ስለዚህ ኖርማል ሰርቪስ የሚለውን ትጫኑታላችሁ። አፍተር ዛት አፖይንትመንት ዴት ሰሌክት አፖይንትመንት ዴት ይላል። እዚያ ክፍት ቀኖች አሉ። አሁን ለምሳሌ ኦገስት 26 ዛሬ ቀጣይ ነሐሴ ላይ ማለት ነው። ነሐሴ ላይ በ27 በ28 በ29 እንዲሁም በ31 እና ከ1 እስከ 5 ባሉት ቀኖች ክፍት ነው። ስለዚህ እናንተ መሙላት ያለባችሁ የሚመቻችሁን ሰርስዴ ሐሙስ ዕለት በ27 ሞላሁት እኔ። ከዛ እዚህ ጋር አውቶማቲካሊ ወደ አማርኛ ቀይረዋል። ነሐሴ 21 2018 ዓ.ም ይደርሳል ማለት ነው። ስለዚህ ኮንፈርም እንለዋለን። እዚህ ጋር በአማርኛ እና በእንግሊዝኛ ቀኖችን ይጽፍልናል ማለት ነው። ከዛ በኋላ አፖይንትመንት ታይም እንመርጣለን። ጊዜውን ከስንት ሰዓት እስከ ስንት ሰዓት ነው የሚመቻችሁ? ከ5 ሰዓት እስከ 6 ሰዓት ነው? ከ6 ሰዓት እስከ 7 ሰዓት ነው? ከ7 ሰዓት እስከ 8 ሰዓት ነው? ወይስ ከ8 ሰዓት እስከ 9 ሰዓት ነው? ወይስ ከ9 ሰዓት እስከ 10 ሰዓት ነው? እንግዲህ ታክሲ ምንም እንዳያስቸግራችሁ ከፈለጋችሁ ከ8 ሰዓት እስከ 9 ሰዓት ቢሆን አሪፍ ነው። ከ8 ሰዓት እስከ 9 ሰዓት በሉት። ከዛ ኔክስት እንዲመቻችሁ ማድረግ ትችላላችሁ እናንተ። 7ኛው ዶክመንት ሪኳየርመንት ነው። እዚህ ጋር የሚያስፈልጉት
ዶክመንቶች አሉ። የመጀመሪያ አውተንቲኬት በርዝ ሰርቲፊኬት ነው። ይህን የልደት ካርድ ፎቶ ታነሱና ቹዝ ፋይል የሚላለ ታስቀምጣላችሁ። ወደ ከፋይላችሁ ታውጡና ታስገባላችሁ። ግዴታ ምን መሆን አለበት? ከ1 ሜጋባይት ማነስ አለበት። ከዛ ሴፍ ትሉታላችሁ። ሴፍ ካላችሁት በኋላ እዚች ጋ አይን ምልክት አለች። አይን ምልክቷን ስትነኳት ትክክል መሆንና ለመሆን ታረጋግጣላችሁ። ከዛ ፋይዳ የሚላለ ፋይላችሁን ፎቶ ታነሱና ወይም ፋይላችሁን ካለ ቀጥታ ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ ኔክስት ትሉታላችሁ። ይህን ከጨረሳችሁ በኋላ ኔክስት ትሉታላችሁ። ከዛ ቀጣይ ፔጅ ይወስዳችኋል። ምንድነው ኦፕሽናል ዶክመንት ነው የሚለው። ይሄኛው ምንም አያስፈልገውም። ቀጥታ ኔክስት ትሉታላችሁ። 8 ዋነኛው የመጨረሻው ላስት ስቴፕ ምንድነው? ክፍያ የምፈጽሙበትና ትክክለኛ መሆኑን ማረጋገጫ ማለት ነው። እዚህ ጋር ስማችሁንና ሁሉ ነገራችሁን ካረጋገጣችሁ በኋላ ትክክል መሆኑን ታች ትሄዱና ቬሪፋይ ያደርግላችኋል እዚህ ጋር። ከዛ ፋይላችሁንም አውተንቲኬት በርዝ ዴት እንትናችሁንም ታያላችሁ። ከዛ በኋላ ኮንፈርም ትሉታላችሁ። ኮንፈርም ካላችሁት በኋላ ቀጥታ ወደ ምን ሄዳል? ወደ ክፍያ ይወስዳችኋል ማለት ነው። ክፍያው ጋር ከጨረሳችሁ በኋላ በቴሌብር ወይም ደግሞ በንግድ ባንክ በሲቢ መላክ ትችላላችሁ። ስቴፑን ራሱ ይጽፍላችኋል ማለት ነው። ከዛ እዚህ ጋር እንደዚህ አይነት ፔመንት የሚል ያመጣላችኋል። በሲቢ ብር ወይም ደግሞ በቴሌብር ትሞላላችሁ። እሱን ከጨረሳችሁ በኋላ ቀጥታ ክፍያ ከፈጸማችሁ በኋላ መጨረሻ ላይ ድጋሚ ሪፍሬሽ ታደርጉት ወደ ላይ ትመጡና ታች የመጀመሪያ ሆም ላይ ማለት ነው ማይ አፕሊኬሽን የምትላለች እሷ ጋር እዚህ ጋር ፔመንት ኮምፕሌትድ ይላችኋል። ፔመንት ኮምፕሌትድ የሚለው በተሰጣችሁ ቁጥር ልክ ካስገባችሁለት በኋላ ነው። ይህን ስቴፕ ከጨረሳችሁ በኋላ አፕሊኬሽን ፕሪንት ፎርም የምትላለች እችኛዋ ለአሻራ ስትጠሩ የሚያስፈልጋችሁ አደጋ ስለሆነ እሱን ፕሪንት ታደርጋላችሁ። እሱን ፕሪንት ካደረጋችሁ በኋላ ልክ እንደዚህ አይነት ፔጅ ያወጣላችኋል ማለት ነው። ይሄኛውን ፕሪንት ታስደርጉታላችሁ ወይም ደግሞ እዚህ ጋር ዳውንሎድ የምትል ምልክት አለ። ዳውንሎድ ታደርጓትና ልክ የዕለት በዚህ ፕሪንት አድርጋችሁ ወዳችሁ ነው ማለት ነው ሜሴጅ ሲገባላችሁ የሚሰጡት ማለት ነው። ይሄን ይመስላል። ስላዳመጣችሁ